ቤተሰቦች በዛሬው ዕለት ይዤላችሁ የቀረብኩት ኡስታዝ አህመዲን ጀበል የጻፉትንና የዶክተር አብይ አህመድ አባት የሐጂ አህመድ አሊ ቀብርና ትዝብቴ ሲል የጻፉትን ይሆናል። አብረን እንከታተለው። የጠቅላይ ሚኒስትር ዶክተር አብይ አህመድ አባትን ለማስቀበር ዛሬ ጠዋት በኢትዮጵያ አየር መንገድ ለመጓዝ ተዘጋጀን። በርካታ የመንግስት ባለስልጣናት በተለይም በርካታ የፓርላማ አባላት ጭምር በቀብሩ ላይ ሊገኙ ስላመለከቱ የኢትዮጵያ አየር መንገድ በርካታ ሰው የሚያሳፍር አውሮፕላን ለዛሬ ጠዋት በ2 ሰዓት የሚነሳ ልዩ በረራ ተመደበ። እኛም በዚሁ አውሮፕላን ለመጓዝ ትኬት ለማግኘት ትላንት ተመዝግበን በ12 ሰዓት ላይ ኤርፖርት እንድንደርስ ተደረግን። ሆኖም ጠቅላይ ሚኒስትሩ አንድም የመንግስት ባለስልጣን እንዲሁም አንድም የመንግስት መኪና ለለቅሶ ወደ ጅማ እንዳይንቀሳቀስ አዘዙም። በቀብር ላይ ካልተገኘን ላሉ ባለስልጣናት እኔ ሄጄ አባቴን አስቀብራለሁ፣ ሌሎቻችሁ ስራችሁን ቀጥሉ፣ በትክክል በስራው ላይ ተገኝቶ ስራውን የከወነ የእኔን ለቅሶ እንደደረሰ እቆጥራለሁ ብለው ስላሉ የጠዋቱ የአውሮፕላን በረራውም ተሰረዘ። ባለስልጣናቱም ቀሩም። እናም እስከ ጅማ በአውሮፕላን ልንጓዝ የነበረውን ጉዞ በመኪና ለመጓዝ ስንል ሌሊት 10 ሰዓት ላይ ጉዞ ጀመርን። ከዶክተር አብይ አህመድ አባት ሐጂ አህመድ አሊ ጋር ከወር በፊት ለሕክምና አዲስ አበባ በመጡበት ጊዜ በአካል ተገናኝተን ጠይቀናቸው ተጫውተን ነበር። ስለ ህመማቸውና አጠቃላይ ነገር ተጫወትን። የአላህ ቀጠሮ ሆነና ትላንት ሐጂ አህመድ አሊ ወደ አሂራ ሄደዋል። በአውሮፕላን ልንጓዝ የነበርን ዶክተር ጄላን ከድር፣ ሼህ ሐጂ ኢብራሂም፣ ሼክ መሐመድ አህመዲን፣ ካሚል ሸምሱ፣ ራያ አባ መጫ፣ እኔ አህመዲን ጀበል፣ ሶፊያን ኡስማን፣ ዶክተር መሐመድ ሳሊህ፣ ሃይደር ከድር፣ ሐምዛ ቦረናና ሌሎችን በመኪና ስንጓዝ ሁሁር ላይ በበሻሻ ገባን። ወደ ቀብር ስፍራ ሰው እንዳይሄድ ከጅማ ወደ አጋሮ የሚወስደው መንገድ ተዘግቷል። ፖሊሶች መንገድ በመዝጋት ሰዎች ከጅማ አቅራቢያ ከተሞች ወደ ቀብሩ ጎርፈው እንዳይሄዱ ለማድረግ እየጣሩ የተፈቀደላቸው ጥቂት ሰዎችን ብቻ ያሳልፋሉ። እኛንም አሳለፉን። በሻሻ ከተማ ስንደርስ የከተማው ህዝብ በዝናብ ውስጥ መንገድ ሁሉ ሞልቶ ቆሞ ቀብርን ይጠብቃል። እኛ ስንደርስ በህዝቡ ከበባና አጀብ መስጊድ ደረስን። ከኛ ጋር በአውሮፕላን ሊጓዙ የነበሩት ሙፍቲ ሐጂ ዑመር ኢድሪስ ቀድመው ደርሰው ለመሄድ ሲነሱ ተገናኘን። በመስጊድ ገብተን እኛም በዶክተር ጄላን ከድር መሪነት ሰናቱል ጀናዛን ሰገድን። ዙሁርና አስርን በሼህ ሐጂ ኢብራሂም ኢማምነት ሰገድን። ከዚያም ወደ ቀብር ስፍራ ተጓዝን። ዝናብና ጭቃ ህዝቡ ተገልብጦ ለቀብር ከመውጣት አላገደውም። የጸጥታ አካላት ሁሉም ህዝቡ ወደ ቀብሩ ስፍራ እንዳያመራና መጨናነቅን ለማስቀረት ህዝቡን አገዱም። ወደ ቀብሩ ስፍራ ደረስን። ኡስታዝ ኢንጂነር ጋሊ አባቡር በቀብሩ አጠገብ ለተሰባሰበው ህዝብ ዳዕዋ ያደርጋል። ዶክተር አብይ አህመድ በአቶ ሽመልስ አብዲሳና በጸጥታ አካላት ታጅበው ከቀብሩ አጠገብ ቆመው በሐዘን ተውጠው አባታቸውን ያስቀብራሉ። ራቅ ብለው የአንዋር መስጊድ ኢማም ሼጣሃ ሃሩን፣ የአዲስ አበባ መጅሊስ ዋና ጸሐፊ ቢያ ራያ፣ ሼህ ሱልጣን ሐጂ አማን፣ ሼክ መከተ ሙሄ፣ ኡስታዝ መሐመድ ፈሪጅ፣ ሐጂ ሰይድ ያሲን የአካባቢው አሊሞች ቆመው ያስቀብራሉ። ዶክተር ጄላን ከድርና ሼህ ሐጂ ኢብራሂም ዱዓና ዳዕዋ አደረጉ። ሼክ ሐጂ በንግግራቸው መካከል ከዚህ በፊት የዶክተር አብይ አባት ሐጂ አህመድ አሊ በአዲስ አበባ ተገናኝተን ስሞት በመጨረሻ ዑለሞች አደራችሁን አስታውሲን ብለው ነበር ብለው አስታውሰው ዱዓ አደረጉላቸው። ከዚያም ዶክተር አብይ አህመድ ወደ አባታቸው ቤት አመሩ። የጠቅላይ ሚኒስትሩ ባለቤትም ከመኪና ወርደው አብረው ወደ ሐጂ አህመድ አሊ ቤት ወደ ለቅሶ ቤት ገቡ። በድንኳን ውስጥ ከጎናቸው ተቀመጥን። ጠቅላይ ሚኒስትሩን አጽናናን። ጠቅላይ ሚኒስትሩም በለቅሷቸው ድንኳን ውስጥ ሆነው ለምን ለፍታችሁ መጣችሁ አሉን። ጠቅላይ ሚኒስትሩ ቆይተው ተነስተው ወጡ። ወደ ኋላ ቀርተን የጠቅላይ ሚኒስትሩን ሁለቱን ወንድሞች አጽናንተን ተነስተን ወጣን። ስንወጣ ህዝቡ ከቦን ሰላም ሊለን ሲያጫንቀን ያን ጊዜ አቶ ለማ መገርሳ፣ አቶ ወርቅነህ ገበየሁና አቶ ሙክታር ከድር ለቅሶ መጡ። ጠቅላይ ሚኒስትሩ ሄዷል።
አቶ ለማ መገርሳ ግን የሃጂ አህመድ አሊ ቤት ገቡ። እኛም ጉዞ ጀመርን። እነ አቶ ለማ መገርሳ ከዶክተር አብይ ጋር ያለመምጣታቸው ዶክተር አብይ አህመድ ባለስልጣናት እንዳይከተሏቸው ስለከለከሉ ይሆን ከጠቅላይ ሚኒስትሩ ጋር ያልመጡት ብዬ አሰብኩ። የዶክተር አብይ አህመድ አባት የቀብር ሰነሰርአትን የሚቀርጽ አንድም ካሜራ አለመኖሩ እንዲያውም እንደ ማንኛውም ለቅሶ በተለመደው መንገድ ሳይካበድ መከናወኑ ጠቅላይ ሚኒስትሩን እንዳደንቅ አደረገኝ። በተለይ ደግሞ በረመዳን ወር የዶክተር አብይ አባት ጋር በተገናኘን ጊዜ ለልጃቸው ያላቸውን ልዩ ፍቅርና ጠቅላይ ሚኒስትሩም ለአባታቸው ያላቸውን ፍቅር ሳስታውስ የዛሬው የቀብር ሁኔታ እንደ ማንኛውም ሰው አባት ቀብሩ እንዲከናወን መደረጉ አስገረመኝ። ሌላ ባለስልጣን ቢሆን ለቀብርና ለቅሶ ያልመጡትን ነበር በቅሬታ የሚያዩ። ዶክተር አብይ ግን ለቅሶን የደረሱት በስራ ገበታቸው ተገኝተው ስራቸውን የፈጸሙት ናቸው ብሎ ልንጓዝበት ያሰብነውን በረራ ተሰርዞ አሁን ገና ወደ አዲስ አበባ የመልስ ጉዞ መንገድ ላይ ነን። አሁን ከምሽቱ 3 ሰዓት ከ20 ላይ ይሄው ገና ወዲሶ ገባን። ጉዟችንን ቀጥናል። ጠቅላይ ሚኒስትሩ ባይከለክሉ ኖሮ ዛሬ ለለቅሶ ተነስተው የነበሩ ባለስልጣናት በሙሉ ወደ ለቅሶ ቢመጡ ኖሮ ሀገራችንን ብዙ ወጪ ያስወጣት ነበር። በሐዘን ቀን ያው በአባት ለቅሶ ቀን በሐዘን ተውጦ ያለ ሰው እንዲህ ለሀገሩ የሚያስብ መሪ ሆኖ ሳየው አደነኩት። አላህ ለመሪያችን መጽናናቱን ትክክለኛ አመራርና ሂዳያውን ይስጠው እያልኩ ጽሁፌን እቋጫለሁ ሲሉ ኡስታዝ አህመድን ጀበል ጽፈዋል።